ሰላም ሰላም ውዴት ናችሁ ተከታታዮቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በሰላም ተመልሻለሁ ከ7 ዓመት በኋላ። እንኳን በደህና ቆያችሁ ብያለሁ። ቁጭ በሉ እስቲ ስለ አረብ ሀገር ገጠመኞቻችንን እናወራ። አሁን እኔ ለራሴ ያለፍኩባቸው መንገዶች ያሳለፍኳቸው ነገሮች ነው ትዝ ሲሉኝ ለራሴ ስቃለሁ እና ሁሉም ደግሞ የአረብ ሀገር ሴት ተመሳሳይ የሆነ ህይወት አሳልፋለች። በእርግጥ የሆነ እንደ ስራው ክብደት እንደ ሰዎቹ ባህሪ ቢለያዩ ሰው ከራሴ ልጀምርላችሁ እያሰብኩኝ ነው። ይሄ ታሪክ ይቀጥል የምትሉ ሰዎች በውስጥ የራሳችሁንም ደግሞ የራሳችሁንም ገጠመኝ እንድታካፍሉ እንፈልጋለን። ከኔ ስጀምር መጀመሪያ ከሀገሬ ስወጣ እንደ የትኛውም ኢትዮጵያዊ ሰው በስርዓት ሰርቼ ገንዘብ ይዤ ቤት መኪና ገዝቼ ምናምን ብቻ ብዙ ነገር ለማድረግ ነበረ ቤተሰቦችን አስቤ ነበረ ከዚህ ሀገር የወጣሁት። ከዚህ ሀገር ስወጣ የመጀመሪያው የገባሁበት ቤት 3ኛ ላይ ነበረ። ከዚህ የወሰዱ ሰዎች ማለት ነው። 3ኛ ላይ ነበረ ቤታቸው እና አንድ ቢነይ ነው ማለት አንድ ፎቅ ነው፣ ግን የወንድሙ እና የእህቶች ምናምን ነው። ከዛ እናታቸውም ታች ናት ያለችው ምናምን እና ሌላ አብሻ ነበረች ለ4 ዓመት ነው ምናምን አብራቸው የሰራችው። እኔ ደግሞ ከዚህ ከመሄዴ በፊትም ሲጀመር በደንብ ስራ ሰርቼ ማቅ ከቤቴ ከእናቴ ቤት አይደለም ተነስቼ የወጣሁት እና ፈተናዎቹን በደንብ ስለማውቃቸው የሚያጋጥሙኝ ነገር በሙሉ ይሄ በቃ አንገት ሰብሬ ምናምን ማልፍ አይነት ሰው አልነበርኩም በሰዓቱ። በእርግጥ ስህተት ሊሆን ይችላል። አሁን ላይ አንገታችሁን ደፍታችሁ ምንም ነገር ችላችሁ ለምትሰሩ ሴቶች ሁለት ትልቅ አክብሮት አለኝ። ምክንያቱም እኔ ካለፍኩበት መንገድ አንጻር ማለት ነው። እና አበሻ ነበረች። እኔ ቡና መጠጣት ፈልጋለሁ ጠዋት ጠዋት። ይሄ በቃ አልለመድኩም ነበር ለምኔ ምናምን። ከዛ ከለመዳችሁት የእንጀራ ምናምን የኢትዮጵያ ምግብ በአንድ ጊዜ የሆነ ነገር ላይ ስትጣሉ አስቡት። በቃ የማትወዷቸው ነገሮች ነበሩ እነ ፒኮን ምናምን። ያን ያህል በእርግጥ በምግብ ተቸግሬ አይደለም፣ ግን በቃ በጣም ነበረ ይሄ በቃ የምትበሉት ምናምን የቆጣጠሩትን ለመናገር እና አበሻ ምቀኛ በጣም እውነት በስደት ዓለም ላይ በጣም ባለጌ መሆናችንን ያወቅኩት እዛ ቤት ገና የመጀመሪያ የስደቱ ቤቴ ላይ ነው። እና ቡና ጠጣለሁ። ቡና ጠዋት መስጠት ቡና ጠጣለሁ እና ጠዋት ምንድነው ኒዶ ይፈላል። ልጆችን ትምህርት ቤት ምናምን ከሸኘን በኋላ እያስተማረች ነው በነገራችን ላይ ስራው ምናምን። ከዛ እሷ እንደ አዲስ ጽዳት ልታስተምረኝ ምናምን ነው ሀሳቧ። እኔ ደግሞ ማለት ጽዳት ሲጀመር ነው አዲስ አበባ ላይ ስራ እየሰራሁ የነበርኩ ሰው ነኝ። ጽዳት እንዴት ነው ይሄንን ሃይላንድ ከዚህ ጋር እንደዚህ አንስተሽ ወልውለሽ ምናምን ቦታውን ወልውለሽ ምናምን የምታስቀምጪው ማለት ነው የምትፈልገው እሷ። እኔ ደግሞ ጣጣዬ ጨርሼ የመጣሁት ስራ ማንም ሰው እንዲያስለምደኝ ያስላል። ይሄ አሁን ምግብ ስራ ምናምን እና ደግሞ የቤቱ የስራ ስርዓቱ እንዴት ነው። ለምሳሌ ጠዋት ስንት ሰዓት ነው የምትነሺው? ተነስተሽ ምንድን ነው የምታደርጊው? የትኛው ስራ ከየትኛው መቅደም ያለበት እሱን ነው እንጂ እንደተሳሰለጥነ የሚፈልገው ቤት ጽዳቱን አይደለም። ብቻ ተስማምተን ነበረ። እሷን የፊት ሌላ ነበረች፣ ማዳሞቼ ጋር ደግሞ ማዳምና ሚኒስተር ጋር ደግሞ ሌላ ሰው ነበረች። ከዛ ምን ታደርጋለች? ቡና ጠዋት ከህብዝ ጋራ ከሳንዱች ጋራ ወተት እንጠጣለን፣ እኔም እሷም ማለት ነው። ከዛ ለስራ ምናምን ጀምረን ትንሽ ቆይቼ ደግሞ ራስ ምታቴ እንዳይነሳ እያልኩኝ አንድ ሲኒ ቡና ጠጣለሁ። ከዛ ቡና ትጠጣለች ብላ ተናገረች። ቡና ትጠጣለች፣ ወተትም ትጠጣለች፣ ቡናም ትጠጣለች አለች። ከዛ መጣችና ማዳሚ ምረጭ ከሁለቱ አለች። ቡና አልኳት። ቡና አለች ሲጀመር ቡና እንደዚህ ምናምን በቃ ወተቱን ጠጭ ምናምን ነገር ያ ኢየሱስ አለብኝ ራስ ምታት ያመኛል ንገሪልኝ አልኳት ማለት ነው። ከዛ አበሻዋ ከነሱ በላይ ነበረ ጠምዳ ያዘችኝ። ለእኔ ፊት ለፊቴ በጣም በቃ የሀገሬ ሰው ናት፣ በጣም በቃ የምታስብልኝ ምናምን የምታስመስለው። ዞር ስትል ደግሞ ሌላ ታሪክ ነበረች። ብቻ አይሆን ሆነና ነገሮች አለፉ። ልጅቷ የተወሰነ ቀን ነበር የነበራት። 2 ሳምንት ምናምን ነበር ያሰለጠነች። 2 ሳምንት 3 ሳምንት አላስታውሰው እርግጠኛ አይደለሁም። ያንን ጊዜዋን ጨርሳ ልትሄድ ሱፐር ማርኬት ዕቃ ሊገዛላት ወጡ። እንግዲህ አሁን ፓንትና ምናምን ቢገዛላት ነው በዛ ሰዓት። ሲወጡ ምን እንዳደረገች ታውቃላችሁ? ወተት ትቻለው አለች፣ ቡና መርጫለሁ አለች እንጂ ቡናውንም ወተቱንም ትጠጣለች። አንድ ከዛ ደግሞ ሲጋራ ታጨሳለች ብላ ለሰው ነገራቸው።
ሰውዬው ሲወጣ ሱቆ የወጣ ሰውዬ ሲመጣ ምን ብሎ መጣ? ምን አጋጥሞት ነው? እግዚአብሔር ይወቀው። ምንም ማውቀው ነገር የለም። ከዛ ምንድን ነው አልኩኝ እኔ ምንድን ነው የተፈጠረው ምናምን ምንም ማለት ከዛ እሷ እስክትሄድ ነው ዝም ያሉ ለካስ ማለት በቃ ሊናገሩ ይጣላሉ ብለው ነገር ነው መሰለኝ። ከዛ እሷን ሸኝቶ ምናምን ነገር በማግስቱ ከመጣ በኋላ በቃ ነገሮችን መቁጠር ጀመረ። የሆኑ ነገሮች በቃ ምግብ ይቆጥራል፣ ሙዝ ይቆጥራል። እውነት ይሄንን ታሪክ በነገራችን ላይ አጫውታችኋለሁ ከዚህ በኋላ። ሙዝ ይቆጥራል፣ ህብዝ ይቆጥራል። ከዛ የተሰራው ምግብ ቆጥሮ ለእኔ በሳህን አስቀምጦ የሚወጣው ምግብ የሚሰራው ደግሞ እሱ ነበረ። የዛ ቤት ታሪክ አያውቅም በነገራችን ላይ። የሰራሁት በጣም ጥቂት ጊዜ ነው። 1 ወር ከ3 ሳምንት ምናምን ነው የሰራሁት። እንደዛ ነገር ነው የሰራሁት እና በጣም በቃ ምግብ መቁጠር ጀመረ። ሙዝ ያለው ፍራፍሬ እንዳለ ይቆጠራል፣ ለስላሳ ይቆጠራል፣ ህብዝ ይቆጠራል። ማርያምን ድንግል ማርያም በመታቀው እንደዛ ነበር። እኔ ደግሞ የለህ ሙዝ ሲቆጥር ካየሁት ሙዝ በልቼ ነው የምጠብቀው። አንስቼ ግን ታርጌ ብልት አድርጌ ነው የምጠብቀው። ከዛ አበሻ ከእታች ደግሞ እናቱ ቤት የምትሰራ እንዳጋጣሚ ደግሞ ሌላ አለች። ከዛ ትጠራለች። ምንድነው እንደዚህ አሁን እንደዚህ ያለ ምናምን ነገር ያትስል ያልኳት እኔ ምግብ ሆነ አልጋስ የሷ ተግፋው ምግብ የምትቆጣጠረኝ ከሆነ የቤቱን ስራ እሷ ተስራው ሲል አንድ ቀን እችን ያልኳት ማርያም የቤቱን ስራ ስሪ፣ ምግቡ የምትቆጣጠረኝ ከሆነ ስራውን ደግሞ እስቲ ስሩ አንቺ። እኔ በአገሬ ላይ እውነት እኔ ከማዳሜ ጋር ተደባድቤያለሁ በነገራችን ላይ አገሬ ስለነኩብኝ ብቻ እና እንዳይረዝምብን ቪዲዮ ምን ላይ እንደቆምን ታስታውሱኛላችሁ። ላይክ ተመሳሳይ ታሪክ ያለን ሰዎች እዚህ ሚዲያ ላይ ፖስት ማድረግ እንችላለን። በውስጥ ጻፉልኝ። ሌሎች በጣም ብዙ ታሪኮች አሉ የሚያስገርሙ የዚህ ቤት ታሪክ ደግሞ አያልቅም፣ እናወራበታለን። መልካም ጊዜ ይሁንላችሁ። ይህንን ቪዲዮ ከደረሳችሁ ኮፒ ሊንክ ሼር አድርጉልኝ። በደንብ ሰብስክራይብ አድርጉ ቻናሉን። ወዳችኋለሁ።